አቶ ሰለሞን ላሌ የሕዝብ ተወካዮች ምክር ቤት የግብርና ቋሚ ኮሚቴ ሰብሳቢ፣ ክብርት ዶክተር ሶፊያ ካሳ የግብርና ሚኒስቴር ዴኤታ፣ ክቡር አቶ አምባሳደር ሽፈራ ሽጉጤ የኢትዮጵያ ሕብረት ሥራ ኮሚሽን ዋና ኮሚሽነር፣ ክብርት ወይዘሮ ሀቢባ ስራጅ የአዲስ አበባ ንግድ ቢሮ ኃላፊ፣ የጉዳዩ ባለቤት የሆናችሁ የሕብረት ሥራ ማህበራቶች በሙሉ መጀመሪያ እንኳን በሰላም መጣችሁ። ክቡራትና ክቡራን፣ በቅድሚያ የአዲስ አበባ ሕብረት ሥራ ኮሚሽን ከኢትዮጵያ ሕብረት ሥራ ኮሚሽን ጋር በጋራ ባዘጋጀው የሕብረት ሥራ ማህበራት ሚና ለኢትዮጵያ ብልጽግና በሚል መሪ ቃል በአገር አቀፍ ደረጃ ለ11ኛ በአዲስ አበባ ከተማ ለ4ኛ ጊዜ የሕብረት ሥራ ኤግዚቢሽን ባዛርና ሲምፖዚየም ከጥር 27 እስከ 3 ድረስ በሚካሄደው የኤግዚቢሽንና ባዛር ሲምፖዚየም ስርዓት ላይ ለመታደም በአዲስ አበባ ከተማ በመገኘት የተሰማኝን ልባዊ ደስታና በአክብሮት የገለጽኩን እንኳን ደህና መጣችሁ ለማለት እወዳለሁ። ክቡር ምክትል ከንቲባ፣ ክቡራትና ክቡራን፣ የሕብረት ሥራ ማህበራት ሚና ለኢትዮጵያ ብልጽግና በሚል መሪ ቃል የምናካሄደው የሕብረት ሥራ ማህበራት ኤግዚቢሽን ባዛርና ሲምፖዚየም በሀገራችን አሁን ያለው የለውጥ ጉዞ ከተማችንን ሆነ ሌሎች የሀገራችን ክልሎች መንግስት በእቅድ የያዘውን የብልጽግና ጉዞ በአጭር ጊዜ ለማሳካት እና እያጋጠመውን ካለው የሰው ሰራሽ የዋጋ ንረት ለመከላከል የገጠርና የከተማ ትስስር አምራች ሕብረት ሥራ ማህበራት የኢንዱስትሪ ምርት አምራቾችና አቅራቢዎች ጋር የከተማ ሸማቾች ሕብረት ሥራ ማህበራትን በማስተሳሰር የሕብረት ሥራ ማህበራት የግብርና ምርቶች፣ የኢንዱስትሪ ውጤቶች እና የፍጆታ ዕቃዎችን በተመጣጣኝ ዋጋና በጥራት በማቅረብ ሸማቹና አምራቹን ፍትሃዊና የተረጋጋ ገበያ እንዲኖር በማድረግ ረገድ ኮሚሽናችን እና ከተማ አስተዳደሩ ልዩ ትኩረት ሰጥቶ ከሚያከናውናቸው ተግባራቶች አንዱ ሲሆን ሕብረት ሥራ ማህበራትን ዘርፈ ብዙ አገልግሎት የሚሰጡና ትልቅ ሀገራዊ ፋይዳ ያላቸው ህዝባዊ ተቋማት በመሆናቸው በተጨባጭ በማሳየት የሕብረት ሥራ ማህበራት እንቅስቃሴን በመደገፍ ማለት የዘላቂ ልማትን ግንባታና የብልጽግና ጉዞ መዳረሻቸውን ይሁን ማድረግ መሆኑ ለመገናዘብ ነው። ክቡር ምክትል ከንቲባ፣ ክቡራትና ክቡራን፣ ዛሬ የምናካሄደው ሀገራዊና ከተማ አቀፍ ኤግዚቢሽንና ባዛር ከ70 ሺህ በላይ የከተማችን ነዋሪዎች የሚጎበኙትና የሚገበያዩበት መሆኑን የሚታወቅና ከ350 በላይ ሕብረት ሥራ ማህበራት፣ አምራች፣ ሸማች፣ አምራች፣ ዕደ ጥበባት፣ ቁጠባና ብድር፣ መንግስታዊና መንግስታዊ ያልሆኑ ድርጅቶች፣ ሌሎችም የተለያዩ ተቋማት ተሳትፎ የሚያደርጉበት ሲሆን ባዛሩ ከ20 ሺህ ኩንታል በላይ የሰብል፣ 15 ሺህ ኩንታል የተለያዩ ኢንዱስትሪ ምርቶች፣ ምግብና መጠጥ፣ የቁም እንስሳትና የእንስሳት ተዋጽኦ ውጤቶች እንዲሁም የጽዳት ዕቃዎች በማቅረብ በተመጣጣኝ ዋጋ ለሽያጭ በማቅረብ በአዲስ አበባ ከተማ አስተዳደር ብቻ በሚሳተፍ የሸማች ሕብረት ሥራ ማህበራት ከ50 ሚሊዮን ብር በላይ ግብይት የምናካሄድበት እንደሚሆን አቅደን ወደ ተግባር ገብተናል። እንዲሁም እጅ በእጅ የምርት ሽያጭ በተጨማሪ የአምራችና ሸማች ሕብረት ሥራ ማህበራት ትስስርን በማጠናከር ከ100 ኩንታል በላይ የሚሆን የግብርናና ኢንዱስትሪ ምርቶች የግብይት መግባቢያ ውል ስምምነት እንደሚፈጸምም ይጠበቃል። በመጨረሻም ለዚህ ዝግጅት መሳካት የላቀ አስተዋጽኦ ላበረከታችሁ ባለድርሻ አካላት፣ ለተሳታፊ የሕብረት ሥራ ማህበራት እና ለኢትዮጵያ እና ለከተማችን ኮሚሽን የሥራ አመራር አካላት ፈጻሚዎች በሙሉ ያለኝንን ታላቅ ምስጋና በኮሚሽኑ እና በራሴ ስም እያቀረብኩ የኤግዚቢሽንና ባዛሩን መድረኩን እንዲከፍቱልን የዕለቱን ክብር እንግዳ እንዲጋብዙልን ክቡር አምባሳደር ሽፈራ ሽጉጤን ወደ መድረክ ጋብዛለሁ። አመሰግናለሁ። ክቡር አቶ ዣንጥራር አባይ የአዲስ አበባ ከተማ ምክትል ከንቲባ፣ የተከበሩ አቶ ሰለሞን ላሌ የሕዝብ ተወካዮች ምክር ቤት የግብርና ቋሚ ኮሚቴ ሰብሳቢ፣ የተከበራችሁ የቋሚ ኮሚቴው አባላት፣ ክብርት ዶክተር ሶፊያ ካሳ የግብርና ሚኒስቴር ሚኒስትር ዴኤታ፣ ክብርት ወይዘሮ ሀቢባ ስራጅ የአዲስ አበባ ከተማ ንግድ ቢሮ ኃላፊ፣ የተከበራችሁ የፌዴራልና ክልል መንግስታት የስራ ኃላፊዎች፣ የሕብረት ሥራ ማህበራት ተወካዮች፣ የአጋር ድርጅቶች ተወካዮች፣ መላው የዚህ ኤግዚቢሽንና ባዛር ተሳታፊዎች፣ ክቡራትና ክቡራን፣ በቅድሚያ የሕብረት ሥራ ማህበራት
ሚና በኢትዮጵያ ብልጽግና በሚል መሪ ቃል በኢትዮጵያ ህብረት ስራ ኮሚሽን ለ11ኛ እና ለአዲስ አበባ ህብረት ስራ ኮሚሽን ለ4ኛ ጊዜ በተዘጋጀው ኤግዚቢሽን እና ባዛር ህብረት ስራ ማህበራት ለአካታች ኢኮኖሚ እድገት፣ ለማህበረሰብ ግንባታና ለሀገራችን ዘላቂ ልማት ያላቸውን ሚና በተጨባጭ በሚንጸባረቅበት መድረክ ላይ ለመሳተፍ ስለተገኛችሁ የተሰማኝን ታላቅ ደስታ በኮሚሽኑና በራሴ ስም ልገልጽላችሁ እፈልጋለሁ። እንኳን ደህና መጣችሁ። የህብረት ስራ ማህበራት ሚና ለኢትዮጵያ ብልጽግና የሚለው የዘንድሮ መሪ ቃላችን የጋራ ሀብትና እውቀት በመሰብሰብ በማሰባሰብና በጋራ ለመስራት በጋራ መገንባትና በጋራ ማደግ ላይ የተመሰረተ መሪ ያላቸው የህብረት ስራ ማህበራት እምቅ አቅማቸውን መጠቀም ከተቻለ ለሀገራችን ብልጽግና መረጋገጥ ወሳኝ ሚና እንዳላቸው የሚያስገነዝብ ነው። የህብረት ስራ ማህበራት ከኢኮኖሚ ተቋምነት ባለፈ ለማህበረሰብ ማጎልበትና አካታች ልማት ቁልፍ ሚና የሚያበረክቱ የህዝብ አቅም ከልማት ከአምራችና ከሸማች ጋር በማገናኘት የገጠርና የከተማ ልዩነቶችን የሚያጠቁ ተቋማት ናቸው። ከዛሬ ጀምሮ ለ5 ቀናት የሚቆየው የህብረት ስራ ማህበራት ኤግዚቢሽንና ባዛር የሚሳተፉት ከ350 በላይ የገጠር ግብርና ነክ እና የከተማ ሸማቾች የህብረት ስራ ማህበራት በስራቸው ተጠቃሚ የሆኑ በሚሊዮን የሚቆጠሩ ኢትዮጵያውያንን የሚወክሉ ናቸው። እነዚህ ተቋማት ለግብርና ምርታማነት ማደግ፣ ለምርት ዋጋ መረጋጋትና ለኢንዱስትሪ እድገት ከሚያደርጉት አስተዋጽኦ ባሻገር ለፋይናንስ ተደራሽነትን በማሳደግ የስራ ዕድል እንዲፈጠርና የምግብ ዋስትና እንዲረጋገጥ የበኩላቸውን እገዛ በማድረግ አይነተኛ ሚና እየተጫወቱ ይገኛሉ። ይሁን እንጂ የአቅም ውስንነት፣ የአደረጃጀትና የአሰራር ችግር፣ የፋይናንስ አቅርቦት እጥረት፣ የህጋዊ ማዕቀፍና የፖሊሲ ክፍተቶች የመሳሰሉ ተግዳሮቶች የማህበራቱን እድገት በሚፈለገው ደረጃ እንዳያድግ አድርገውታል። በዚህ መሰረት ሴክተሩ እነዚህ ተግዳሮቶች ለመፍታት ከባለፈው ዓመት ጀምሮ የህብረት ስራ ማህበራት እድገት ተወዳዳሪነት ማሻሻያ ሪፎርም እየተገበረ ይገኛል። እስካሁንም በ8 ክልሎችና በሁለቱ ከተማ አስተዳደሮች በየደረጃው የሚገኙ ባለድርሻ አካላት ጋር ግንዛቤ በመፍጠር የማህበራት መረጃ የመሰብሰብና የመተንተን በደረጃ የመለየት እድሳት የመስጠት የማዋሃድና መልሶ የማደራጀት አመራሮችን በአዲስ ትውልድ የመተካት ተግባራት ተከናውነዋል። ከዚህ ጎን ለጎን የህብረት ስራ ማህበራት አደረጃጀት የአመራር የአሰራር ስርዓትና የአገልግሎት መዳረሻን የሚያመላክት የህብረት ስራ ፍኖተ ካርታ ለማዘጋጀት ከፖሊሲ አንጻር ከግብርና ገጠር ልማት ፖሊሲ ጋር በማዛመድ ያልተካተቱ ጉዳዮችን ለማካተት ፖሊሲ ዝግጅትና መደራደር የመፍጠር ስራ እየተሰራ ይገኛል። በዚህ መርሃ ግብር ከገጠር ግብርና ነክና የከተማ ሸማቾች የህብረት ስራ ማህበራት የሚያቀርቧቸው የግብርናና የኢንዱስትሪ ምርቶች ያላቸውን እምቅ አቅም የምናይበት፣ ጉድለቶችና ጥንካሬዎችን በመፈተሽ አቅማቸውን አሟጠው ለመጠቀም አስቻይ ሁኔታዎችን የምንገመግምበት ነው። መድረኩ ከምርትና ከአገልግሎት አውደ ርዕይ ባለፈ የገጠርና ከተማ ዘላቂ ትስስርን፣ ትብብርን በማሳደግ ለህብረት ስራ ማህበራት ዘላቂ እድገትና ለማህበረሰብ ተጠቃሚነት መደላደልን ለመፍጠር ጉልህ ጠቀሜታ አለው። እንዲሁም በህብረት ስራ ማህበራት ትብብርን በማጠናከር የስራ ዕድል ምንጭ መሆንን በህብረተሰብ ግንባታ አካታችን በማጎልበት ሚናቸው እንዲገነዘብ ያስችለናል። የህብረት ስራ ማህበራትን እምቅ አቅምን ሙሉ በሙሉ መጠቀም አለመቻላችንን ሁላችንን የምንቀበለው ገሃዳዊ ሀቅ ነው። ስለሆነም ይህን መድረክ ራሷን የቻለች ኢትዮጵያ ለመፍጠር ሀገራችን የምታደርገውን ጥረት ህብረት ስራ ማህበራት ያላቸው ሚና እንደገና መለስ ብለን እንድናስብ እድል የሚፈጥርልን ነው። በህብረት ስራ ማህበራት ለሀገራችን የብልጽግና ራዕይ አቅም እንዲሆኑ ከፖሊስና ከህግ ማዕቀፍ ማሻሻል ጀምሮ በፋይናንስ፣ በቴክኖሎጂ፣ በአቅም ግንባታና በገበያ ትስስር በመሳሰሉ በሁሉም ዘርፎች መጠናከር ያስፈልጋል። በመሆኑ በኢትዮጵያ ህብረት ስራ ኮሚሽን ለህብረት ስራ ማህበራት ምቹ የህግ ማዕቀፍ እንዲፈጠር፣ አቅማቸው እንዲገነባ፣ የግብይትና ቴክኖሎጂ ተጠቃሚነት እንዲሆኑ የተጀመረው የህብረት ስራ ማህበር ሪፎርም አጠናክሮ የሚቀጥል መሆኑን ማስገንዘብ ያስፈልጋል። ከተባበርን ለምግብ ዋስትና ለኢንዱስትሪ እድገትና ለኢኮኖሚ ግንባታ ዘላቂ አስተዋጽኦ ያላቸው ተጽዕኖ ፈጣሪ ህብረት ስራ ማህበራት መገንባት እንችላለን። ክቡር ምክትል ከንቲባ፣ የተከበራችሁ እንግዶች፣ በመጨረሻም በዚህ የተገኙ ባለድርሻ አካላት እና የመንግስት ኃላፊዎች በዚህ የህብረት ስራ ባዛርና ኤግዚቢሽን ለምታደርጉት ተሳትፎ፣ ድጋፍና
ድጋፍ ያለኝን ምስጋና በራስና በኢትዮጵያ የህብረት ስራ ኮሚሽን ስም እያቀረብ መላው የአዲስ አበባ ከተማ ነዋሪዎች ለቀጣይ 5 ቀናት የሚቆየውን የህብረት ስራ ማህበራት ኤግዚቢሽን እና ባዛር በመጎብኘትና ምርቶቻቸው በመግዛት ይህንን መልካም አጋጣሚ እንድትጠቀሙ ጥሬን አቀርባለሁ። የህብረት ስራ ሚና ለኢትዮጵያ ብልጽግና እጅግ አድርጌ አመሰግናለሁ። ከዚህ በመቀጠል መልእክት እንዲያስተላልፉ የግብርና ሚኒስትር ዴኤታ ክብርት ዶክተር ሶፊያ ወደዚህ ጋብዛለሁ። ክቡር አቶ ጃንጥራር አባይ የአዲስ አበባ ከተማ ምክትል ከንቲባና የዕለቱ የክብር እንግዳ፣ የተከበሩ አቶ ሰለሞን ላሌ በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ፣ የተከበራችሁ የግብርና ጉዳዮች ቋሚ ኮሚቴ አባላት፣ ክቡራን የፌዴራልና የክልል ከፍተኛ የስራ ኃላፊዎች፣ ክቡራን የዘርፉ ምሁራን እንዲሁም የኮሚሽናችን የቀድሞ ከፍተኛ ባለሙያዎች፣ ክቡራን የህብረት ስራ ማህበራት ባለቤቶችና አመራሮች፣ ክቡራን የግሉ ዘርፍ ግብይት ተዋንያን እና የኢንዱስትሪ ባለቤቶች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ የህብረት ስራ ማህበራት ሚና ለኢትዮጵያ ብልጽግና በሚል መሪ ቃል በኢትዮጵያ ህብረት ስራ ኮሚሽን ለ11ኛና በአዲስ አበባ ህብረት ስራ ኮሚሽን ለ4ኛ ጊዜ በጋራ ባዘጋጁት በዚህ ታላቅ የህብረት ስራ ማህበራት ባዛርና ኤግዚቢሽን መክፈቻ ስነስርዓት ላይ ተገኝቼ መልእክት ማስተላለፍ በመቻሌ የተሰማኝን ልባዊ ደስታ በራሴና በግብርና ሚኒስቴር ስም ማቅረብ እወዳለሁ። ክቡር ምክትል ከንቲባ፣ ክቡራትና ክቡራን፣ የህብረት ስራ ማህበራት ሚና ለኢትዮጵያ ብልጽግና በሚል መሪ ቃል የተዘጋጀው የህብረት ስራ ኤግዚቢሽን ባዛርና ሲምፖዚየም በመተባበር በአካታችነትና በአቅም ግንባታ መርሆዎች ላይ የተመሰረተ የበለጸገች ኢትዮጵያን እንፈጥራለን ላልነው ሀገራዊ ራዕይ አንጸባራቂ መድረክ በመሆኑ ልዩ ትኩረት የሚሰጠው ነው። ህብረት ስራ ማህበራት ሀገራዊ እሴቶቻችን የሆኑትን የትብብር፣ ፍትሐዊነትና ራስን መቻል መርሆዎች ላይ በመመስረት ዜጎች ሀብታቸውን አሰባስበው እውቀትና ጉልበታቸውን ተጋርተው ደምረው በተናጠል የማያሳኳቸውን ግቦች በጋራ የሚያሳኩባቸው ተቋማት ናቸው። ህብረት ስራ ማህበራት በገጠርና በከተማ፣ በአምራችና በሸማች፣ በሀገር በቀልና ዓለም አቀፋዊነት መካከል ትስስር የሚፈጥሩ ሲሆኑ አርሶ አደሮች፣ የስራ ፈጣሪዎችና ማህበረሰቡ የራሳቸውን የወደፊት ዕጣ ፈንታ እንዲወስኑ አቅም የሚያጎለብቱ ተቋማት ናቸው። ህብረት ስራ ማህበራት የጋራ ፍላጎት፣ የጋራ ተሳትፎ፣ የጋራ ስኬት፣ የጋራ ሀብት ክፍፍል እውን ያደረገ አካታች እድገት እንዲቀጥል ወቅቱ ለሚጠይቀው ትልቅ ጥያቄ ምላሽ የሚሰጥ የኢኮኖሚ ሞዴል አላቸው። ስለሆነም ህብረት ስራ ማህበራት ያላቸውን እምቅ አቅም አውጥተው እንዲጠቀሙ በፖሊሲ፣ በፋይናንስ ወይም በመሰረተ ልማት ከመደገፍ ባለፈ የኢትዮጵያ ብልጽግና በጥቂቶች ሳይሆን በመላው ኢትዮጵያውያን የሚገነባ መሆኑን በመረዳት የበለጸገች ኢትዮጵያ እውን ለማድረግ ስላላቸው ሚና እውቅና የሚሰጥ ብሔራዊ አመለካከት መፍጠር አስፈላጊ ነው። ክቡራትና ክቡራን፣ ይህ እየተካሄደ ያለው ኤግዚቢሽንና ባዛር በመጪው ዓመታት ህብረት ስራ ማህበራትን ወደ ላቀ ደረጃ ለማሻገር በቁርጠኝነት ለመስራት የምንነሳሳበት ሊሆን ይገባል። ሁለቱ በመተባበር የህይወት አንድ አካል ተደርጎ የሚወሰድባት ኢትዮጵያን እንድናስብ የሚጠይቀን ታላቅ ንቅናቄ ነው። እውነተኛ ብልጽግና በግል ባከማቸነው ሳይሆን በጋራ በገነባነው ሀብት የሚመዘን መሆኑን የሚያስገነዝበን ንቅናቄ ነው። ኢትዮጵያ እያደረገችው ባለው የብልጽግና ጉዞና ዘላቂ ልማት የህብረት ስራ ማህበራት ሚና ከመቼውም ጊዜ በላይ ወሳኝነት መሆኑን በመረዳት ዘመናዊ የህብረት ስራ ማህበራትን ለመፍጠር የሚደረገውን ጥረት በማፋጠን ረገድ የሁሉም ባለድርሻ አካላት ቁርጠኝነትና የጎላ ተሳትፎ ወሳኝ ነው። ከዚህ በመነሳትም ግብርና ሚኒስቴር ህብረት ስራ ማህበራትን ለማዘመንና ተወዳዳሪነታቸውን ለማሳደግ
የተሻለ የፋይናንስ፣ የቴክኖሎጂ፣ የመሰረተ ልማት፣ የግብይት አቅርቦትና ምቹ የሕግ ማዕቀፍ እንዲኖራቸው ለተጀመሩ ጥረቶች የሚያደርገውን ድጋፍ አጠናክሮ የሚቀጥል መሆኑን ለመግለጽ እወዳለሁ። እዚህ የተገኛችሁ የዘርፉ አጋሮችና ባለድርሻ አካላት የህብረት ስራ ማህበራትን ማጠናከር ማለት የማህበረሰብ የልማት አቅምን ማጎልበት፣ ኢፍትሐዊነትን መቀነስና ለጠንካራ የበለጸገች ኢትዮጵያ አስተዋጽኦ ማድረግ መሆኑን ተገንዝባችሁ የምታደርጉትን ድጋፍ አጠናክራችሁ እንድትቀጥሉ ጥሪዬን አቀርባለሁ። ይህን የህብረት ስራ ባዛርና ኤግዚቢሽን ለኢትዮጵያ ህብረት ስራ ኮሚሽን እና ለአዲስ አበባ ህብረት ስራ ኮሚሽን እንዲሁም በገንዘብ እና በሀሳብ ድጋፍ ላደረጉ አጋር አካላት በሙሉ ያለኝን ልባዊ ምስጋና በማቅረብ በግብርና ሚኒስቴር እና በራሴ ስም ማቅረብ እፈልጋለሁ። መድረኩም የመወያያ የመማማሪያ እና የትብብር እንዲሆን እየተመኘሁ በጋራ ሆነን ለነገዋ የተሻለች ኢትዮጵያ ወሳኝ ሚና የሚጫወቱት ህብረት ስራ ማህበራትን ለመገንባት በቁርጠኝነት እንነሳላለሁ። በመጨረሻም መላው የአዲስ አበባና በአዲስ አበባ ዙሪያ የምትገኙ የህብረተሰብ ክፍሎች እንዲሁም በሙሉ የህብረት ስራ ማህበራት ምርቶችና አገልግሎቶችን በመጎብኘትና በመገብየት ማለትም ሁሉንም ተጠቃሚ የሚያደርግ ንቅናቄ ማጠናከር መሆኑን በመገንዘብ የዚህ ባዛርና ኤግዚቢሽን አካል እንድትሆኑ ጥሪዬን አቀርባለሁ። የህብረት ስራ ማህበራት ሚና ለኢትዮጵያ ብልጽግና። አመሰግናለሁ። በመቀጠል የዕለቱ የክብር እንግዳ መጥቶ መልእክት እንዲያስተላልፉልን እጋብዛለሁ። አመሰግናለሁ። ክቡር አቶ ሰለሞን ላሌ የህዝብ ተወካዮች ምክር ቤት የግብርና ቋሚ ኮሚቴ ሰብሳቢ፣ የተከበራቸው የቋሚ ኮሚቴ አባላት እና የህዝብ ተወካዮች ምክር ቤት አባላት፣ ክብርት ዶክተር ሶፊያ ካሳ የግብርና ሚኒስትር ዴኤታ፣ ክቡር አምባሳደር ሽፈራው ሽጉጤ የኢትዮጵያ ህብረት ስራ ኮሚሽን ኮሚሽነር፣ ክብርት ወይዘሮ ሀይባ ሲራጅ የአዲስ አበባ ንግድ ቢሮ ኃላፊ፣ የተከበራችሁ የመንግስት ከፍተኛ አመራሮች፣ የማህበር አመራሮች፣ የተከበራችሁ ከረጅም ርቀት ክልል አቋርጣችሁ እዚህ ኤግዚቢሽን ባዛር የተገኛችሁ አመራሮችና የህብረት ስራ አባላት በሙሉ ከሁሉ አስቀድሜ ለዚህ በሀገር ደረጃ ለ11ኛ ጊዜ በከተማችን አዲስ አበባ ደግሞ ለ4ኛ ጊዜ እየተከናወነ ባለው ኤግዚቢሽንና ባዛር ለመሳተፍ እንኳን ደህና መጣችሁ ማለት ፈልጋለሁ። የህብረት ስራ ኮሚሽን በትናንትናው ዕለት የህብረት ስራ ሚና ለኢትዮጵያ ብልጽግና በሚል በተከፈተው ሲምፖዚየም ኤግዚቢሽንና ባዛር ትልልቅ ሀሳቦች የተንጸባረቁበትና ሰፊ የሆነ የማህበረሰብ ክፍሎች የተሳተፉበት ትልቅ መድረክ ተከናውነዋል። በዛሬው ዕለት ደግሞ በጋራ የተገናኘንበት በዚህ በኤግዚቢሽን ማዕከል ከሁሉም የኢትዮጵያ አካባቢዎች ማህበራት የተሳተፉበት ትልቅ የኤግዚቢሽንና ባዛር እየተከናወነ ይገኛል። ይህ የኤግዚቢሽንና ባዛር ማህበራትን ወደ አንድ መድረክ ያሰባሰበ ማሰባሰቡ ብቻ ሳይሆን ሀገራችንን ያላትን እምቅ ሀብትና በተለይም ፍትሐዊነትን ለማስፈን ካላቸው ተልዕኮና ሚና አኳያ ማህበራት እየሰሩ ያሉትን አጠቃላይ የስራ እንቅስቃሴ የምንጎበኝበት፣ ግብይት የምንፈጽምበት፣ በቆይታችሁ ደግሞ አዲስ አበባ ያሏትን አጠቃላይ የስራ እንቅስቃሴ የምትመለከቱበት እድል የሚፈጥር ስለሆነ በድጋሚ እንኳን ደህና መጣችሁ ወደ ከተማቸው አዲስ አበባ ላለሁ። በኤግዚቢሽንና ባዛሩ የሚከናወኑ ስራዎች ምርትን ከማስተዋወቅ ባሻገር በቀጣይ የምርት ትስስር ለመፍጠር የሚያግዙ በመሆናቸው መድረኮቹን እንደ ትልቅ መልካም አጋጣሚ አድርገን እንወስዳቸዋለን። በተለይም አዲስ አበባ ከሁሉም የሀገሪቱ አካባቢ ካሉ ማህበራት ጋር ማህበራት ቅንጅት በመፍጠር በትብብር መንፈስ የምርት ትስስር በመፍጠር እዚህ ላለው ሸማች ማህበረሰብ ምርት የምናቀርብበትን ሁኔታ እድል የሚፈጥር መድረክ ስለሆነ የት አካባቢ ምን ምርት እንዳለ በምን ያህል ስፋት እንደሚገኝ የምናውቅበት መልካም አጋጣሚ ስለሆነ ይህንን ላደረጋችሁ ለፌዴራል ህብረት ስራ ኮሚሽን ይህ መድረክ እንዲፈጠር ላደረጋችሁትና በትብብር ለመስራት በቁርጠኝነት ላከናወናችሁት በጎ ነገር ሁሉ ምስጋናችን የላቀ ነው። አዲስ አበባ ከተማ እንደሚታወቀው በሸማች ማህበር ደረጃ ሰፊ ቁጥር ያለው ማህበር አለ። በተለይም 2 ሚሊዮን የሚደርሱ አባላትን ያቀፉ ከ9,000 በላይ ማህበራት እንደዚሁም በ35 አይነት ማህበር የተደራጁ
ትልልቅ የህብረት ስራ ማህበራቶች አሉ። ከምንም በላይ ደግሞ በሸማች ህብረት ስራ ማህበራት 11 ዩኒየኖችን አደራጅተን እነዚህ ዩኒየኖች በቀጥታ የምርት ትስስር ከክልሎች ጋር በመቀናጀት እየፈጠሩት ያለው የገበያ ማረጋጋት አዎንታዊ ሚናቸውን እየተወጡ እንደሆነ በዚህ መድረክም እንደዚሁ ማረጋገጥ እፈልጋለሁ። ማህበራት ከተጠናከሩ ምናልባትም ከየትኛውም የንግድ እንቅስቃሴ በነፃ ገበያ ውስጥ ካለው የንግድ እንቅስቃሴ በላይ ለህዝቡ ደራሽ ናቸውና እነዚህን ማጠናከር መንግስት ለህዝቡ ከሚሰጣቸው አገልግሎቶች አንዱ ተደርጎ ሊወሰድ የሚገባው ነው ብለን እናምናለን። ለዚህም ነው ማህበራትን እናጠናክር፣ ሪፎርም እናደርጋቸው፣ አደረጃጀታቸውን፣ አሰራራቸውን እናጠናክር፣ እንፈትሽ። በዚህ መልኩ የሀብታቸውን ያወቁ ኦዲት የሚያስደርጉ የተጠናከሩ ለህዝቡ በሚደርሱ ማህበራት እንዲሆኑ ስለምንፈልግ በከተማችን አዲስ አበባ እያከናወን ነው ያለው ስራ ማህበራትን የማጠናከር ሪፎርም ስናደርግን የበለጠ እንዲጠናከሩ በሀብትም በአሰራርም እንዲደራጁ እያደረግን ነው ያለነው። ይሄ ተጠናክሮ ይቀጥላል። በቀጣይም በተለይም በቅርብ ጊዜ ባከናወነው የምርት ትስስር ከክልል ዩኒየኖች ጋር ያለን ግንኙነት እንዲልቅ እንፈልጋለን። የክልል አመራሮችም በአካባቢ ያሉ ምርቶችን ወደ ግብይት እንዲገቡ ለማድረግ የተሳለጠ ሁኔታ ለመፍጠር የተቻላችሁን ጥረት እንድታደርጉ በዚህ አጋጣሚ ማሳሰብ እፈልጋለሁ። በዚሁ ኤግዚቢሽንና ባዛር የተከፈተ መሆኑን አበስራለሁ። እጅግ በጣም አመሰግናለሁ።